እሺ አባታችን እንግዲህ 40 ጾም ወይም ደግሞ አብይ ጾም እየገባ ነውና ጾም ማለት ምን ማለት ነው? ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። ጾም የሚለው ቃል በቃል ሲፈታ ምን ማለት ነው? ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። መንፈሳዊ ትርጉሙስ? መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜው በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። እንግዲህ እንደነገሩን ሰው የተፈጠረው ለምን ነው? ሰላም ጤና ይስጥልን ውድ ቤተሰቦች እንደምትቆያችሁ። እንግዲህ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንታርፉ አሳስባለሁ። ይህ ቻናል እንደምታዩት አዲስ ነው። ስለዚህ እስካሁን እንግዲህ አላደገም። ለ4 ሺዎች ወር የሚጠቅም ተከታታይ ረጃጅም የሆኑ ቪዲዮዎችን ለቅቄያለሁ። እነዛን ገብታችሁ ክላሲካል ናቸው፣ የኦርቶዶክስ እና ኖርማል ክላሲካል ናቸው። እነሱን እንድትመለከቱልኝ እንድትሰሙልኝ ያሳሰብኩኝ ቀጥታ ዛሬ ወዳዘጋጀሁላችሁ ቪዲዮ አልፋለሁ እና ይህን እስከ መጨረሻው ድረስ እንድትከታተሉኝ እየጋበዝኳችሁ ቀጥታ ወደ ቪዲዮ ወስዳችኋለሁ። እና አባታችን ጾም ለምን እንጾማለን? ሰው የተፈጠረው ለምን ነው? ለምንድን ነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና የምንጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። በመጀመሪያ እግዚአብሔር ማን ፈጠረ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአርአያችን በአምሳላችን እንፍጠር አለ ይላል። ታውቃላችሁ፣ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። ሰው ማንን መስሎ ተፈጠረ? እግዚአብሔርን መስለን ነው የተፈጠረው። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። እንዲያው አባታችን እግዚአብሔር ይበላል ወይስ አይበላም? እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። እና ታዲያ እግዚአብሔር አትብሉ ይለናል። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል። እና እሺ አባታችን እንወዶታለን። ይህን ጥያቄ ስለመለሱልን ስላብራሩልን እግዚአብሔር ያክብርልን። አብይ ጾም ታላቅ ነው ሲባል ምን ለማለት ተፈልጎ ነው? አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀና ብዛት ሌላ ጾም አለ። ጾመ ድህነት ተብሎ የሚጠራው በሳምንት አርብና ረቡዕ ምን ጾመው ጾም አለ አይደል? አዎ፣ ሲደመር ወደ 88 ቀን ይደርሳል። ስለዚህ በቁጥር ብዛት አይደለም። እሺ እንግዲህ ሰምተናል። ታላቅ የሆነውስ ማን ስለ ጾመው ነው? ይህንን ጾም ታላቅ ጾም ያደረገው ማን ስለ ጾመው ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል። እና ክርስቶስ በምን ላይ ነበረ? ክርስቶስ በምድር ላይ ሳለ በመዋዕለ ሥጋዌው ሰው ሆኖ በምድር ሲመላለስ ያደረጋቸው ነገሮች ሁሉ ለአርአያ ያደረጋቸው ናቸው፣ ለምሳሌ ያደረጋቸው ናቸው። ክርስቶስ ከተወለደ ጊዜ አንስቶ እስከ 30 ዓመት እስኪሞላው ድረስ ያደረጋቸውን ነገሮች ስታዩ እኛን ለማስተማር እንጂ እሱን የሚጠቅመው ነገር ሆኖ አይደለም።
ወይ ጉድ! መንፈስ ክርስቶስን ወደ ምን ወሰደው? ወይስ የት ወሰደው? ስለዚህ በዲያብሎስ ሲፈተን ዘንድ አለ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ሲባል ምን ማለት ነው? ለኛ ሲሆን መንፈስ ቅዱስ፣ ለጻድቃን፣ ለሰማዕታት፣ ለመናንያን፣ ለመነኮሳት ሲሆን መንፈስ ቅዱስ ወደ ገዳም መርቶ ወሰዳቸው ይባላል። ክርስቶስን ግን መንፈስ ቅዱስ መርቶ ወሰደው ሊባል አይችልም። እሺ አብ ወልድ መንፈስ ቅዱስ ስንት ናቸው? እኔና አብ አንድ ነን እንዳለ አብ ወልድ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የራሱ መንፈስ ነው። በክርስቶስ ያለ መንፈስ ነው። ፈቃዱ ፍላጎቱ ወደ ገዳም አነሳሳው፣ ወደ ምድረ በዳ ወሰደ ይላል። ስንጾም ታዲያ ክርስቶስ ደስ ይለዋል? ክርስቶስ ስንጾም ደስ ይለዋል። ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። እሺ እና ዐቢይ ጾም 40 ጾም እየገባ ነውና ከኛ ከክርስቲያኖች ምዕመናኖች ምን ይጠበቃል ብለው ያስባሉ መምህር? ምዕመናን ዐቢይ ጾም ደግሞ እንዴት ትልቅ ጾም መሰላችሁ? በዚህ ጾም ያልበረታ ሰው መቼም አይበረታ። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ። በዐቢይ ጾም ያልበረታ መቼም አትበረታ። ታዲያ በዚህ ጾም ወቅት ሰይጣን ምን ይሆናል ማለት ነው? ምንስ ይሆናል? ምንስ ያደርጋል? እኛስ እሱን ምን እናደርገዋለን? አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ። ለምን ሰው ሁሉ ይጾማላ፣ ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። እሺ እና ቤተክርስቲያን ስለኛ ምን አወጀችልን? ስለ ጾም አዋጁስ ምንድነው የታወጀልን በቤተክርስቲያን ዙሪያ ማለት ነው? ከነገ ጀምሮ ቤተክርስቲያን ጾም አወጀች ለኛ ብላ። እሺ ስንጾምስ ማንን እንምሰል? ወይም ደግሞ እኛ ማንን መምሰል አለብን? መምህሬንም ቢያብራሩልን እስቲ። ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። ጾም እንጾማለን። ጾም ምን ሊፈታልን ይችላል? በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል። ምመና በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? እንዲያው አባታችን ይህን ማብራሪያና እንትን ስለሰጡን እናመሰግናቸዋለን። ቃለ ሕይወትን ያሰማልን። እሺ አባታችን እንግዲህ በድጋሚ ስላገኘሁት ደስ ብሎኛል። ክርስቲያን ሆኖ ዘረኛ የሆነ ሰው ምን ልንለው እንችላለን? ወይ ደግሞ ምን ሊባል ይችላል? ድንገራችሁ ክርስቲያኖች፣ ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ኃጢአትስ ሊሆን ይችላል? ይሄ በጣም ከፍተኛ የሆነ ኃጢአት ነው። እኛውን ኃጢአት የሚመስለን ወይ ነፍስ መግደል ብቻ ነው ወይ ስርቆት ብቻ ነው። እሺ ዘረኝነት በክርስቶስ ሲገለጽ ምን ሊሆን ይችላል አባ? ዘረኝነት ግን የክርስቶስን አካሉን እየቆራረጡ የተለያየ ቦታ የማስቀመጥ ያህል ነው። ታውቃላችሁ? እስቲ አንድን ሰውዬ ወዳለሁ እያላችሁ ቀኝ እጁን ቁረጡና ሌላ ቦታ አስቀምጡት። ግራ እጁን ቁረጡና ሌላ ቦታ አስቀምጡት። አይኑን አውጡና እንዴ ትወዱታላችሁ ይባላል። እንዲህ ብታረጉ እና ቤተክርስቲያን ለክርስቶስ ምንድን ነች? ቤተክርስቲያን የክርስቶስ አካል ናት። የዚህ ሀገር ተወላጅ ስንል ማንን የምንቆራርጠው? የክርስቶስን አካል። ከዚህ በላይ በዚህ ሁኔታማ አይሁድ ስንት ቢሰቅሉት ነው? አይሁድስ አንድ ቀን ነው የሰቀሉት። እኛ ስንት ቀን ነው ክርስቶስን እየከፋፈል ነው ያለ? አይሁድ አንድ ቀን ብቻ ነው የሰቀሉት። እኛም ክርስቶስን እየሰቀልን ነው በመለያየት በክፋት። አባታችን ይህን ማብራሪያና ለጥያቄ መልስ ስለሰጡኝ ስላስተማሩን አመሰግናለሁ። በእድሜ በጸጋ ይጠብቅልን። እንዲያው አባታችን ስለዚህ ምድራዊ ደስታ ወይም ደግሞ ስለ ምድራዊ ደስታ በእርግጠኝነት ሊነግሩን የሚችሉት ነገር ምንድን ነው? እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድን ነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህ ዓለም ታዲያ ከክርስቶስ ተለይተን ልናገኘው የምንችለው ደስታ ምን ሊሆን ይችላል ብለው ያስባሉ አባታችን?
በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው፣ ሰው ልጅ መደሰቱ ራሱ። ታዲያ ከሰው ጋር እየኖርን መደሰት እንችላለን? የምንደሰተው ከሰው ጋር እየኖርን መደሰት አይቻልም። የዋጡ ነው እንዲህ አባታችን ለምን? ምክንያቱም ለምንድን ነው ከሰው ጋር እየኖርን መደሰት የማንችለው? የምንፈልገውን ነገር ሁሉ ሌሎች ሰዎች ምን ያደርጉታል? ይፈልጉታል። ስለዚህ ምን ያደርጋሉ? ይሻሙናል። ስለዚህ ከሰው ጋር እየኖሩ ሙሉ ደስታ መደሰት አይቻልም። መደሰት ከፈለግንስ ምን እናድርግ? አባታችን ይህንን በደንብ ቢያብራሩልን። መደሰት ከፈለግን ምን ማድረግ ነው? ሰዎች በሚሰጡንም በሚነሱንም ነገር አለመደሰት። እና ታዲያ በማን እንደሰት አባታችን? እኛ ምዕመኖች እንደዚህ ብለን ልናስብ እንችላለን። ይህ ነገርስ እንዴት ሊሆን ይችላል? በደንብ ቢያብራሩልን። እንግዲያ በማን መደሰት? ሁል ጊዜ እላችኋለሁ ተፈስሑ ዘልፈ። በማን? በክርስቶስ። ሰዎች ጥሩ ሰላምታ ሰጡን፣ አኩርፈው ሄዱም። እኛ ለመከፋት አባታችን ይህን ማብራሪያና ለጥያቄያችን መልስ ስለሰጡን እናመሰግናለን። በእድሜ በጸጋ ይጠብቅልን። በቀጣይ ደግሞ በአዳዲስ ኢንተርቪው እንገናኛለን። እስከዛ ግን ሰላም ሁኑ፣ ቸር ያቆይልን ብያለሁ። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዳዲስ በእንደዚህ አይነት ቪዲዮዎች እስክመለስ እየተሰናበትኳችሁ፣ ለቻናሉ ግን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንድታልፉ በእግዚአብሔር ስም ጠይቃለሁ። ይህ ቻናል አዲስ ነው እንደምታዩት። ስለዚህ የማሳደግ እንትኑ ደግሞ የእናንተ ነው። ስለዚህ ይህን ቻናል እንድታሳድጉት እጠይቃለሁ። በቀጣይ በአዳዲስ ነገር እስከምንገናኝ ቸር ሰንብቱ፣ ሰላም ሁኑ እያልኩኝ ሰናበታችኋለሁ። ባይ ባይ።